በአንድ ወቅት ከግሌዘር ቤተሰቦች ጋር ተደራድረው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰው ነበር ይባላል። የታወቁ የሊቨርፑል ደጋፊ እንደሆኑ ይነገርላቸዋል። ነገር ግን እሳቸው ማንቸስተር ዩናይትድን በ2004 ዓመተ ምህረት ለመግዛት አስበው ነበር። የዓለም መሪዎች በተሰበሰቡበት ቦታ ሲጋራ ሲያጨሹም ተስተውለዋል። ለ15 ደቂቃ ብቻ ንግግር በሚፈቀድበት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እሳቸው ከአንድ ሰዓት በላይ በጉልበት ንግግርም አድርገዋል። ንግግራቸውን ሊያስቆማቸውም የፈለገ አቁሙ ያላቸውም አልነበረም። ሰላም ተመልካቾቻችን፣ በዛሬው ዝግጅታችን የሊቢያውን ሙአመር ጋዳፊን ታሪክ ይዘንላችሁ መጥተናል። በእርግጥ ሙአመር ጋዳፊ አምባገነን ነበሩስ? በእርግጥስ በሙአመር ጋዳፊ የነበረው የሊቢያ ኢኮኖሚ፣ የሊቢያ ብልጽግናና እድገት አሁን የት ገባ? በዚህ ዝግጅት እንቃኝላችኋለን። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ሌሎችም አነጋጋሪ የዓለም እውነታዎችን ማግኘት የምትችሉ መሆኑን እየነገርን ወደ ዝግጅታችን እናመራለን። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተባበሩት መንግስታት ድርጅትን ቻርተር ቀደው የሚወረውሩ የዓለም መሪዎች በተሰበሰቡበት ቦታ ሲጋራ ለማጨስ የማይፈሩ ለ15 ደቂቃ ብቻ ንግግር በሚደረግበት የተመድ ጠቅላላ ጉባኤ ከአንድ ሰዓት በላይ በጉልበት ንግግር ያደረጉ ለአሜሪካና ለአውሮፓውያኑ አምባገነን፣ ለአረቡ ዓለም ጠበቃ፣ ለእስራኤላውያንና ለአይሁዶቹ ደግሞ ጠላት፣ ለአፍሪካ የአንድነት ምሳሌ የሆኑት ሙአመር ጋዳፊ በተመድ ስብሰባ የተሰጣቸውን 15 ደቂቃ እምብኝ በማለት ለአንድ ሰዓት ንግግር አደረጉ። ስለ ማርቲን ሉተር ኪንግ አገዳደል፣ ስለ ተመድ አባል ሀገራት ፍትሃዊ አለመሆን፣ እንዲሁም ስለ ምዕራባውያን አሸባሪነት፣ ስለ ተባበሩት መንግስታት ድርጅት ቻርተር የፍትሃዊነትና ስለ አፍሪካውያን መብት መገርሰስ ንግግር አደረጉ። ማንም ለአንድ ሰዓት ንግግር ሲያደርጉ ሊያስቆማቸውም አልሞከረም። ማንም የተቃውሞ ድምፅ አላሰማም ነበር። ሰውየው ስለሚያደርጉት ነገር እንኳንስ መላው ዓለም ይቅርና እርሳቸው እንኳን አያውቁም ነው የሚባለው። ባሻቸው ሰዓት የፈለጉትን ነገር ቢያደርጉ ከልካይም የላቸውም። ከግሌዘር ቤተሰቦች ጋር ተደራድረው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰው ነበርም ይባላል። የታወቁ የሊቨርፑል ደጋፊ እንደሆኑ የሚነገርላቸው ጋዳፊ በ2004 ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰው ድርድሩ ሰዓታት ሲቀሩት ሳይሳካም ቀርቷልም ተብሏል። ሙአመር ጋዳፊ በሄዱበት ሀገር ሁሉ ለዲፕሎማቶች የራስ ምታት እንደሆኑ ነው የኖሩት። የበርካታ ቅንጡ ሆቴል ባለቤት ቢሆኑም ጋዳፊ ግን ሆቴል ማደር አይመቻቸውም። በሄዱበት ሁሉ ድንኳን ጥለው ነው የሚያድሩትም ይባላል። የአርብቶ አደር ልጅ ነኝና ድንኳን ጥሎ ማደር የምኮራበት ባህሌ ነው ይላሉ ይባላል። በ1942 ሲቲቴ በተባለች ቦታ አቅራቢያ የተወለዱት ሙአመር ጋዳፊ ሊቢያን ለ40 ዓመታት ቀጥቅጠውና አንቀጥቅጠው የገዙ መሪ ነበሩ። ሊቢያውያን በጋዳፊነት ዘመን በቅንጦት የሚኖሩ ዜጎች ቢሆኑም በጋዳፊ ላይ ከማመጽ ግን አላቆሙም። በሊቢያ ከ2000ዎቹ ጀምሮ የተነሳው አመጽ ጋዳፊን በመግደል ቢያቆምም የሊቢያውያን ስደትና መከራ ግን አሁንም አላቆመም። በ2009 ለመንግስታቱ ድርጅት ስብሰባ ለማድረግ ወደ አሜሪካ በሄዱበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያ ሆነው ነበር። በወቅቱ ጋዳፊ ከአሜሪካ መንግስት ጋር የተካረረ ጠብ ገብተውበት የነበረ ጊዜ ነበርና ወደ አሜሪካ ከማምራታቸው አንድ ሳምንት ቀደም ብሎ አንድ እንግዳም ተቀበሉ። እንግዳቸውም አቡደል ቢሲ አልባግራህ ይባላል። ከ200 በላይ ሰዎች የተገደሉበትን የሎከር ቢ የአውሮፕላን አደጋ አቀነባብራል ተብሎ ከ20 ዓመታት በላይ በስኮትላንድ እስር ቤት ያሳለፈ ሰው ነበር። አልባግራሂ ሊቢያ ሲገባ የጀግና አቀባበል ተደረገለት። ይህ ድርጊት አሜሪካውያንን አስቆጥቶ ነበር። ምክንያቱ ደግሞ በጥቃቱ ሰለባ ከሆኑት ከ270 ሰዎች መካከል 190 የሚሆኑት አሜሪካውያን ነበሩ። ጋዳፊ አሜሪካን ሲደርሱ ድንኳን የሚጥሉበት ቦታ እስከሚያጡ ድረስ ከፍተኛ ተቃውሞ በዛባቸው። በኋላም አንድ ሰው እኚህ ሰው እንግዳዬ ናቸው በማለት ድንኳን የሚጥሉበት ቦታ ሰጣቸውም ይባላል። እኚህ ሰውም በአሁኑ ወቅት የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ እንደነበሩም ይነገራል። ምዕራባውያን የጋዳፊን መንግስት ለመጣል ብዙ መውጣትና መውረድ ነበረባቸው። ምክንያቱም ጋዳፊ በየሄዱበት ምዕራብ መራሹን የዓለም ስርዓት በሳል ንግግራቸው ከመተቸት ምዕራባውያንና ተቋማቸው ላይ ጥቃት የሚያደርሱ አሸባሪዎችን ከመደገፍ አልተቆጠቡም። ስለዚህ ምዕራባውያን ከጠላቶቻቸው ጋር አብረው የህዝብ አመጽና የትጥቅ ትግል አስነስተው ሊቢያን በቦምብ ደብድበው ጋዳፊን መግደል ነበረባቸው።
በኋለኛው ዘመንም አደረጉትና ተሳካላቸው። ጋዳፊም ብዙ የቅንጦት ሀብት የነበራቸው ብዙ ጠባቂዎችም የነበሯቸው እንደሚባልም በአስራ ምናምን ደናግላን ሴቶች የሚጠበቁት ጋዳፊ በውሃ ጉድጓድ ውስጥ ተጎትተው ተቀጥቅጠው መገደል ዕጣ ፈንታቸውም ሆነ። ለሊቢያውያን ሁሉ አባት የሆኑት ጋዳፊ፣ አፍሪካን ሁሉ መከታ የሆኑት ጋዳፊ፣ ለአረቡ ዓለም እንደ ጀግና የሚቆጠሩት ጋዳፊ በታጣቂዎች ከጉድጓድ ተጎትተው መሞት ዕጣ ፈንታቸውም ሆነ። ምዕራባውያኑ ዲሞክራሲ የማያውቅ አምባገነን መሪ ነው ብለው ይጠሯቸዋል። በእርግጥ ጋዳፊ አምባገነን መሆናቸው ዓለም ያወቀው ፀሐይ የሞቀውም ሀቅ ነው። ቢሆንም ግን ጋዳፊ ሊቢያን ከምንምነት ወደ ዓለም ሀያልነትና ወደ አፍሪካ ተጽዕኖ ፈጣሪነት ማሸጋገራቸው ደግሞ አሁንም የማይካድ ሀቅ ሆኖ ታሪክ ሁሉ የሚያስተውለው ይሆናል። በምዕራባውያን አምባገነንና ጨቋኝ የሚባሉት ጋዳፊ ወደ ስልጣን ከመምጣታቸው በፊት ማንበብ የሚችለው የሊቢያ ሕዝብ 25 በመቶ ብቻ ነበር። በኋላ ከስልጣን ሲነሱ ግን 25 በመቶ የሊቢያ ሕዝብ የመጀመሪያ ዲግሪ ነበረው። ለጋዳፊ ትምህርት ቅንጦት ሳይሆን ለልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ምድር በነፃ ይሰጥ ነበር። ዛሬ የዓለም የኢኮኖሚና የስልጣኔ ቁንጮ የሆኑት እነ አሜሪካና አውሮፓውያን እንኳን ትምህርትን በነፃ ለዜጎቻቸው አያዳርሱም። አምባገነን የተባሉት ጋዳፊ ግን በሀገር ውስጥ ለሚማሩት ነፃ ትምህርት ቀለሜ ሆነው ወደ ውጭ ሀገር ለሚሄዱት ደግሞ የትምህርት ቤታቸው ወጪ በሊቢያ መንግስት እንዲሸፈን ያደርጉ ነበር። ዜጎች ተምረው ሲመለሱ ስራ ካላገኙ የሙያቸው አማካኝ ደሞዝ መንግስት ይከፍላቸዋል። ስራ አግኝተው ከተቀጠሩ ደግሞ የሊቢያ መንግስት ከላባቸው ላይ ግብር አይቀበልም። ጋዳፊ ለህዝባቸው እንዲህ ነበሩ። በእርሳቸው ዘመን አዲስ ትዳር የሚመሰረቱ ጥንዶች $50,000 በእኛ በዕለቱ ምንዛሬ ከ10 ሚሊዮን ብር በላይ ማለት ነው የጎጆ መውጫ ተሰጥቷቸው አይለያቸው ተብለው ይዳራሉ። በጋዳፊ ሊቢያ ዜጎች ሁሉ ሕክምና በነፃ ያገኙ ነበር። ሕክምናው በሊቢያ ብቻ የማያበቃ ከሆነ ደግሞ እና ወደ ተሻለ ሕክምና ልኮ የሚያሳክመው መንግስትም ነበር። መንግስት ውጭ ሀገር ለሕክምና ለሚሄዱ ዜጎች ለአልጋ ለምግብና ለልዩ ልዩ ወጪ የሚሆን በወር $2300 የኪስ ገንዘብ ይሰጣል። በጋዳፊ ዘመን ኤሌክትሪክ በነፃ ነበር። ዜጎች ከባንክ ተበድረው ገንዘብ ሲመልሱ ወለድ አይታሰብባቸውም ነበር። ለዜጎች ቅንጡ የመኖሪያ ቤት መገንባትና ዜጎቹን የቤት ባለቤት ማድረግ የመንግስት ግዴታ ነው። በሊቢያ ጋዳፊ ዘመን የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦትም አልነበረም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ይገባዋል። ሌላኛው የጋዳፊ እምነትም ሌላኛው የጋዳፊ አይዲዮሎጂም ነበር ይባላል። በጋዳፊ ዘመን ቤት ማከራየት ወንጀል ነበር። በጋዳፊ ዘመን በዚያች ሰሜን አፍሪካዊት ሀገር ግብርና መተዳደሪያ ነው ካሉ የእርሻ መሬት፣ ምርጥ ዘር፣ ማዳበሪያ፣ የመኖሪያ ቤት እና እንስሳት ተሰጥቶ በሀገሬው ባህል ለለፉበት ይባረክ ተብሎ ተመርቆ ይላክሎታል። ሆነው ምን ይሄ ብቻ ሊቢያውያን ሆነው የፈለጉትን የቅንጦት መኪና መንግስት 50 በመቶ ከፍሎ ቀሪውን ደግሞ እርስዎ ያለ ወለድ እንዲከፍሉት ብድር ተመቻችቶ መኪናውን በእጆ ያስገባሉ። በጋዳፊ ዘመን ሊቢያ ምንም አይነት የውጭ ብድርና መንግስታዊ ዕዳ የሌለባት ሀገርም ነበረች። እንዲያውም ለክፉ ቀን ብራ በብሔራዊ ባንክ ያስቀመጠችው $150 ቢሊዮን መጠባበቂያ ገንዘብ ነበራትም ይባላል። ለዚህ ነው በ2011 በአሜሪካውያን ሴራና ትብብር ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ዜጎቻቸው መሆናቸው እስከዛሬም ድረስ ለዓለም እንቆቅልሽ ሆነው። ከጋዳፊ በፊት የነበረችው ሊቢያ የምዕራባውያን ወዳጅ በሆኑት በንጉስ እንድሪስ አንደኛ ነበር የምትመራው። ንጉስ እንድሪስ ደግሞ ከዜጎቻቸው ይልቅ ለምዕራባውያን የቅርብ ወዳጅም ነበሩ። ያኔ ሊቢያውያን በድህነት የሚማቀቁ ዜጎች ነበሩ። ያኔ ሊቢያ የምታመርተው ነዳጅ ለምዕራባውያንና ለንጉሱ ቤተሰቦች እንጂ የሊቢያውያንን ሕይወት ለመቀየር የሚችል አልነበረም። ይህ ሲሆን ንጉስ እንድሪስ ሙሰኛ ያላቸው የምዕራቡ ዓለም መሪ አልነበረም። ነገር ግን መሐመድ ጋዳፊ ስልጣን ሲይዙ የምዕራባውያን ጥቅም መነካቱ አልቀረም። ያኔ የምዕራቡ ዓለም የመጫወቻ ካርድ የሆነው ዲሞክራሲ መመዘዝም ጀመረ። በእርግጥ ምዕራባውያኑ ለዜጎቻቸው ዲሞክራት መሆናቸው አያከራክልም። ነገር ግን ለተቀረው ዓለም ዲሞክራሲ መጫወቻ ካርድ ሆኖ ብቅ ማለቱም አያከራክርም። ምዕራባውያን የሀገራቸውን ሀብትና ጥቅም አሳልፎ የሚሰጡ ተላላኪ መሪዎች ሲያገኙ መሪዎችን አምባገነንም ጨቋኝም ቢሆኑ በምዕራባውያን ዘንድ ተቃውሞ አይገጥማቸውም። ወደ ጀመርነው የጋዳፊ ሕይወትና ሊቢያ ስንመለስ በሊቢያ በረሃ
በድንኳን የተወለዱት የአንድ የገበሬ ልጅ የሆኑት ጋዳፊ ከገበሬ ልጅነት ወደ ሀገር መሪነት አድገው ሊቢያን የበረሃ ገነት አድርገዋት አልፈዋል። በመፈንቅለ መንግስት በ1969 መሪ የሆኑት ጋዳፊ ሰላማዊ መፈንቅለ መንግስት በማድረግ ይታወቃሉ። ጋዳፊ ስልጣን እንደያዙ የሊቢያ ሀብት ሁሉ የሊቢያውያን ነው የሚል አቋም ያዙ። ጋዳፊም ለህዝቡ ነዳጅ ሽጠው ትምህርት፣ ጤና፣ ሆስፒታል፣ መንገድ እና መሰረተ ልማትን ሰሩ። የህዝቡ ኑሮም ደረጃ በደረጃ መሻሻል አሳየ። ሊቢያውያን ከድህነት ወደ ሀብት ማማነት ተሸጋገሩ። ሊቢያውያን ዓለማችን ላይ ካሉ የቅንጦት ኑሮ ከሚኖሩ ዜጎች ሁሉ የመጀመሪያዎቹና ቀዳሚዎቹ ሆኑ። ሊቢያውያን ይረሳሉ እንጂ ዜጎቻቸው ከውሃ ጥምም የገላገሉ መሪ ነበሩ ይባላል። ጋዳፊ የሚባል ወጣት መሪ እስኪመጣ ድረስ ሊቢያ ወንዝ የሌላት በረሃማ ሀገር ነበረች። ነገሩ እንዲህ ነው። በ1950ዎቹ በደቡባዊ ሊቢያ ነዳጅ እንደ ገፍ የሚወጣበት ጊዜ ነበር። ነገር ግን በውሃ ጥም ለምትሰቃየው ሊቢያ ከነዳጅ እኩል ዋጋ ያለው የከርሰ ምድር ውሃ ፈለቀ። ይህ ለሊቢያውያን ታላቅ ደስታ ቢሆንም የከርሰ ምድር ውሃውን መፍለቅ ንጉሱ ከዕቁብም አልቆጠሩትም ነበር። ነገር ግን በ27 ዓመቱ በመፈንቅለ መንግስት ስልጣን የያዘው ጋዳፊ የአርብቶ አደር ልጅ እንደመሆኑ መጠን የውሃን ጥቅም ያውቀዋልና ጊዜ ሊያጠፋ አልፈለገም። የመጀመሪያ ስራም ውሃ የተጠሙ ዜጎችን ውሃ ማጠጣት ሆነ። ከብዙ ጥረትና ምርምር በኋላ በ1980ዎቹ ስራው ተጀምሮ ከ5 ዓመታት በኋላ ሊቢያውያን ጥማቸውን በከርሰ ምድር ውሃ አረኩ። በ2011 ጋዳፊ ሲገደሉ ፕሮጀክቱ ሙሉ በሙሉ ባይጠናቀቅም ዛሬ ላይ 70 በመቶ የሚሆኑት ሊቢያውያን የሚጠጡት ውሃ ጋዳፊ ከከርሰ ምድር ቆፍረው ያወጡትን ውሃ ነው። በጎበዝ አለቆች የምትመራው ሊቢያ አሁን ጉድጓድ ቆፍሮ የሚያጠጣት መሪ ሳይሆን በተቆፈሩ የጉድጓድ ቱቦዎች እንደ ጦር መሳሪያ የሚጠቀም ታጣቂ ተበራክቷል። አሁን ሊቢያውያን ከዓለማችን አደገኛ ሀገራት ውስጥ ተጠቃሽ ሆናለች። አሁን ሊቢያ ከዓለማችን አደገኛ ሀገራት ውስጥ ተጠቃሽ ሆናለች። ሊቢያውያንም ከሚኖሩበት የቅንጦት ህይወት ወርደው አሁን ላይ ሰላም የናፈቃቸው፣ አንድነት የራቃቸው ተሳዳጅና ተሰዳጅ ህዝቦችም ሆነዋል። የሊቢያን ቅንጦትም ከጋዳፊ ጋር አብሮ ተቀበረ። ሌሎቹ የጋዳፊ አነጋጋሪ ታሪኮችን በሌላ ዝግጅት ይዘንላችሁ የምንመጣ ይሆናል።